ለሰው ልጅ ክህደትን ማን አስተማረው የሚለው ጥያቄ ለብዙዎች መልስ ያልተገኘለት ነው። ተመልካቾቻችን እስቲ አንድ ጥያቄ ልጠይቃችሁ። በህይወታችሁ እምነታችሁን ለመቀየር ታላቅ ምክንያት የሚሆንባችሁ ምንድነው? እስቲ ምክንያቱም በኮሜንት ጽፋችሁ አስቀምጡልን። የሰው ልጅ ወደ ክህደት ወይም ደግሞ ወደ ሌላ እምነት ሊቀይር የሚችለው ጥንተ ነገሩ እንዲህ ስለሆነ ነው። መጀመሪያ አርዮስ ወልድ ፍጡር ነው በማለቱ ክህደቱን ጀምሯል። በዚህም ከልቡ ስለነበረ ክህደቱ አልወጣም ነበር። ሰላም ውድ የብሬት ቲዩብ ተከታታዮቻችን፣ ዛሬ የምንመለከተው ብዙዎቻችን ስለምናውቀው በዓለም አቀፍ ዙሪያ ስለተደረገው ስለ ጉባኤ ኒቂያ ነው። በመጽሐፍ ቅዱስ ህዳር 9 ቀን የሚታሰበው ይህ ታሪክ ቀላል አይደለም። የሰው ልጅ የክህደት ስርነ መሰረቱን ከሳጥናኤል ጀምሮ እስከ አርዮስ እንደዚሁም ደግሞ እስከ ተከታዮቹ ድረስ ያለውን ታሪክ እንመለከታለን፣ እንፈትሻለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በከፈለው የደም መስዋዕት ወይም ደግሞ በባለፈው ባየነው ቪዲዮ መሰረት ቃል ኪዳን ሰጥቶናል። ይህ ቃል ኪዳንም የሰው ልጅ ከኃጢአት ባርነት እንዲወጣ የተደረገበት ነው። ነገር ግን ሰዎች አጉል ሲመራመሩ አጉል ደረስን ባሉ ጊዜ ይህ ይፈጠራል። ክህደት ወይም ደግሞ እምነትን መቀየር። በዘመናችን በጣም ብዙ እምነቶች ቢኖሩም በእኛ አካባቢ ስንመለከት ለምሳሌ አሁን እስልምናን፣ ፕሮቴስታንቶችን፣ ካቶሊኮችን ብንመለከት የተነሱት ከክርስቶስ መምጣት በኋላ ነው። በብሉይ ኪዳን እንዳልነበሩ እናውቃለን። ከዚህ በኋላ ግን የክርስቶስ መነሳትን አይተው ተከትለው የመጡ ናቸው። ይህ ማለት በአንድ መንገድ የመጣ ለሰው በመሃል 3 መንገድ ያገኛል። ከዚህም በኋላ ከ3ቱ አንዱ መርጦ ይሄዳል። ትክክለኛው መንገድ በመጣበት ቀጥታ ቢሄድ ትክክለኛው መንገድ ያገኛል። ነገር ግን ሁለቱ ደግሞ ያንን ይመስላሉ። ነገር ግን ልዩነታቸው መነጠላቸውና ወደ ሌላ ቦታ መብታቸው ነው። ይህ ምሳሌ ነው። ቀጥተኛ መንገዱ ክርስትና እምነት ሲሆን በዛ በዳር ያሉት ፕሮቴስታንቶችና እስላሞች ናቸው። ተመልካቾቻችን በዛሬው ግን የምናየው ቪዲዮ የሰው ልጅ እንዴት ወደ ክህደት ሊመጣ ይችላል፣ ከሃዲው አርዮስን ታሪኩን በዝርዝር እንመለከታለን። የሰው ልጅ የሚክደው አንድ ነገር በማግኘት ይሆናል። ከመጽሐፍ ቅዱስ አንድ ነገር ወስደን በተለየ ነገር ወይም ደግሞ በራሳችን አነጋገር ስንረዳው የተለየ ትርጉም ሊሰጠን ይችላል። አርዮስ ክህደቱን የጀመረው በዚህ ነው። አርዮሳውያን ማለት የአርዮስ ተከታዮች ክህደትን የሚፈጽሙ ማለት ነው። አርዮስ ምን ብሎ ካደ ብንል አርዮስ ወልድ ፍጡር ነው ብሎ ክዷል። ይህ ለማለት ደግሞ ከዕለታት አንድ ቀን መጽሐፍትን ሲያነብ መጽሐፈ ምሳሌ እንዲህ ይላል። ትቤ ጥበብ ፈጠረኒ ቅድመ ኩሉ ተግባሩ፣ ትርጉሙም እግዚአብሔር የመንገድ መጀመሪያ አደረገኝ ይላል። እሱም በራሱ አረዳድ በራሱ አተረጓጎም እንዲህ አለው። ጥበብ የተባለው ወልድ፣ ፈጠረኒ የተባለው አብ አለ። ይህ ማለት ደግሞ አብ ወልድን ፈጠረ ብሎ አሰበ። ነገር ግን ይህ ስህተት ነው። አብ ወልድን አልፈጠረም፣ ወለደው እንጂ። የባህሪ አባቱ ከሆነው ከአብ ተወለደ ብሎ ጸሎተ ሃይማኖትን ጽፈው አስቀምጠውልናል። ተመልካቾቻችን ጸሎተ ሃይማኖትን ብዙዎቻችን በዘውትር ጸሎታችን እናውቀዋለን፣ ብዙዎቻችን ሁልጊዜ እንጸልየዋለን። ነገር ግን ይህ ጸሎት ያለ ምክንያት አይደለም የተጻፈው። ብዙ ሚስጥራትና ብዙ ነገሮችን ይዞ ነው። አርዮሳውያንና ተከታዮቹ
ይህን ክህደት ይክዳሉ ወልድ ፍጡር ነው ብለው። ነገር ግን በጸሎተ ሃይማኖታችን ከባህሪ ከአባቱ ከወልድ ከሕይወቱ ከመንፈስ ቅዱስ መወለዱን እናውቃለን። የሰው ልጅ መፈጠርና መወለድን ለይቶ ያውቃል። መወለድ ማለት ሌላ፣ መፈጠር ማለት ሌላ ትልቅ ትርጉም ያላቸው ናቸው። በዚህ ምክንያት አርዮስ ይህን ሊክድ ችሏል። በዚህም ክደቱ አብረውት ያሉት ወንድሞቹ ቢመክሩትም እሱ ግን ከልቡ ስላላደመጣቸው የራሱን ነገር ትክክል ነው ብሎ ስላመነ መጨረሻም መቅሰፍት ወርዶበታል። ተመልካቾቻችን የሰው ልጅ ማንኛውም ነገር በራሴ ያረዳለሁ ካለ ወደ ገደል ነው የሚቀጠው። ለምሳሌ አሁን አንድን ነገር በራሳችን እንረዳለን ብለን ብናስብ ለኛ ለራሳችን ትልቅ ችግር ያመጣል። ለምሳሌ አሁን አንድ የፊዚክስን ፎርሙላ በራሳችን የምንሞክር ቢሆን ራሳችን ላይ አደጋ እንደምናደርስ መቁጠር ማለት ነው። ክህደትም ደግሞ ከዚህም በላይ የበለጠ ነው። የሰው ልጅ በሕይወቱ ሳለ እምነቱን ሊቀይር የሚችለው በክህደት ነው። ከ10ቱ ቃላት ወይም ደግሞ ከ10ቱ ትእዛዛት ውስጥ አንደኛው ከኔ በቀር ሌላ አታምልክ የሚለውን እንደማካድ ማለት ነው። አንድ ሰው ከክርስትና እምነቱ ወደ ሌላ እምነት ሲቀየር በክህደት አማካኝነት ነው። የሰው ልጅ የክህደት ክፋት ከአርዮስ ይጀምራል። አርዮሳውያን የምንላቸው ወልድ ፍጡር ነው ብለው የሚያምኑ ከአብ አለመወለዱን ቅድመ ዓለም አለመንበሩን ያስረዱናል። ግን ይህ ትክክል አይደለም። ወልድ ፍጡር ነው ማለት በሌላ አባባል ቅድመ ዓለም ያልነበረ እንደማለት ነው። ይህ ግን ስህተት ነው። እኛ በመጽሐፍ ቅዱስ አስተምህሮታችን አጋዕዝተ ዓለም ቅድስት ሥላሴን አንድም ሶስትም እንላለን። ይህም በምሳሌ ነው። ሶስት ማለታችን በስም በአካል በግብር ነው። አንድ ማለታችን በአገዛዝ በስልጣን በባህሪ ነው። ይህ ማለት ደግሞ አብ ወልድ መንፈስ ቅዱስ በባህሪ በስልጣን በአገዛዝ አንድ ናቸው። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። በአካል በስም በግብር ሶስት ናቸው። አብ ወልድ መንፈስ ቅዱስ ብለን የምንተነትነው የምንናገረው በግብር አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ማለት ነው። ተመልካቾቻችን ለአርዮስ መልስ በጸሎተ ሃይማኖት ትልቅ ሚስጥር እናስቀምጠውልናል። ጸሎተ ሃይማኖትን የጻፉት 318ቱ ሊቃውንት በተሰበሰቡበት ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ሰው መሆን ሚስጥር እንዴት እንደሆነ ለማስረዳት ለማመስጠር ሲሉ ነው። አርዮስ ወልድ ፍጡር ነው በማለቱ እንዲመለስ ቢመክሩትም እሱ ግን በልቡ ቅር እያለው ስለነበር በመቅሰፍት ተቀስፎ ሞቷል። ተመልካቾቻችን ታሪኩን ወደኋላ መለስ ስናደርገው አርዮስ እንዴት ይህን ነገር ለወንድሞቹ እንደዚሁም ደግሞ ለሊቀ ጳጳሱ ለጴጥሮስ እንዴት ተነገረው ከተባለ ለጴጥሮስ በሕልመ ራእይ ወልድ የተበጫጨቀ ልብስ ለብሶ በሕልሙ አይቷል። ይህም ምን ነው ቢለው ልጅህ አርዮስ ከአባቴ ነጠለኝ አለው። ሚስጥሩም ወልድ ፍጡር ነው ማለት ከአባቱ በባህሪው መነጠሉን ሲያመሰጥር ነው። ተመልካቾቻችን የሰው ልጅ የክህደት አጀማመር በአርዮሳውያን ቢጀመርም ነገር ግን አሁን በዘመናችን ለምናያቸው ምላሽ ላጣንላቸው ትልቅ ጥያቄዎች ናቸው። ተመልካቾቻችን የሰው ልጅ የክህደት መጀመሪያውን በአርዮሳውያን ቢያደርግም አሁንም በዘመኑ መቀጠሉ የሚያስከፋ ጉዳይ ነው። ነገር ግን ከአርዮስም በኋላ የተነሱ ትልልቅ
ነገሮችን የሚያፈርሱ የሥላሴን ሚስጥር የሚያጓድሉ ትልቅ መናፍቃን ተነስተዋል። ከነዛ ውስጥ ምን ጥቀስ ብንል ንስጥሮስ፣ አርዮስ ተጠቃሽ ናቸው። ይህም ቤተ ክርስቲያናችን ለነሱ መልስ ብታዘጋጅም እነሱ ግን ማመንና ያለማመን ጉዳይ ነው። ተመልካቾቻችን እስካሁን ስላዳመጣችሁን እናመሰግናለን። እስከ መጨረሻው አብራችሁን ስለቆያችሁን